የኦነግ ሸኔ የምዕራብ እዝ አዛዥ ጃልመሮ መሞቱ በይፋ ተረጋገጠ። ለዓመታት በቄለም ወለጋ ሲካሄድ የነበረው ወታደራዊ ኦፕሬሽን ግቡን መትቷል። ከመቶ በላይ አጃቢዎቹ ያለቁበትና የቡድኑ መዋቅር የፈረሰበትን ዝርዝር መረጃ ይዘናል። የሶስተኛው ዓለም ጦርነት መጀመሪያ ወይስ የዲፕሎማሲው መጨረሻ? ትራምፕ እስከ ፊታችን ሮብ የሚል ቀነ ገደብ አስቀመጡ። ኢራን የኒኩሌር መስፈርቱን ካልተቀበለች አሜሪካ የአየር ጥቃት እንደምትጀምር ዝታለች። ጀራር ፎርድን ጨምሮ 3 ግዙፍ የአሜሪካ የጦር መርከቦች መካከለኛው ምስራቅን አጥለቅልቀውታል። ኢራንስ የሆርሙዝን መስመር ለምን አዲስ ወጥመድ አደረገችው? ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በቄለም ወለጋ ዞን ለረጅም ጊዜ ሲካሄድ በቆየው ወታደራዊ ኦፕሬሽን የኦነግ ሸኔ የምዕራብ እዝ አዛዥ የሆነው ጃልመሮ ኩምሳ ድሪባ መሞቱ በይፋ ተረጋግጧል። ከዞኑ ፖሊስ አዛዥ ኢንስፔክተር ዘላለም ኖሞሳ የወጣው መረጃ እንደሚያመለክተው ጃልመሮ ሕይወቱ ያለፈው በቄለም ወለጋ ጊዳም ወረዳ ጊራ ሶንካ አካባቢ በነበረው ከባድ ጥቃት ምክንያት ነው። አመራሩ ለተወሰነ ጊዜ በድብቅ ሲታከም ቢቆይም በመጨረሻም በአቦኖ ቁማትር ቀበሌ መሞቱና ብዙ አካባቢ ማህበረሰብ መከበሩ መረጋገጡ ተገልጿል። ይህ ወታደራዊ እርምጃ የቡድን ወታደራዊ መዋቅር ክፉኛ ያናጋ ክስተት ሆኖ ተመዝግቧል። በወቅቱ በተካሄደው በዚህ ኦፕሬሽን የጃልመሮ የቅርብ አጃቢ የነበረው ጃልገዳን ጨምሮ 108 ታጣቂዎች የተገደሉ ሲሆን ሌሎች 395 የቡድኑ አባላት ደግሞ በቁጥጥር ስር ውለዋል። ይህም በቁጥርም ሆነ በስትራቴጂ ደረጃ ለታጣቂ ቡድኑ ትልቅ ሽንፈት መሆኑን ያሳያል። የጸጥታ ኃይሉ ይህንን ድል በምስልና በቪዲዮ የተደገፈ ማስረጃ ጭምር አጠናክሮ ይፋ ለማድረግ ዝግጅት ላይ ሲሆን ይህም በምዕራብ ኢትዮጵያ ለዓመታት ሲታይ የነበረውን የጸጥታ ቀውስ ለመፍታት ትልቅ ምዕራፍ ተደርጎ ተወስዷል። የጃልመሮ መወገድ በቡድኑ ተዋጊዎች ዘንድ ከፍተኛ መረበሽን እንደፈጠረ የሚነገር ሲሆን በርካታ ታጣቂዎችም እጃቸውን እየሰጡ እንደሆነ ተመላክቷል። በአሁኑ ወቅት በመላው ቄለም ወለጋና አጎራባች አካባቢዎች ጥብቅ የፍተሻ ስራዎች ተጠናክሮ የቀጠሉ ሲሆን የሽምቅ ተዋጊው ከፍተኛ አመራር ሞት መረጋገጥ በቀጣይ የአካባቢውን ሰላም ለማረጋገጥ በሚደረገው ጥረት ላይ ከፍተኛ አዎንታዊ ተጽዕኖ ይኖራል ተብሎ ይጠበቃል። ዩኤስኤስ ጀራር ፎርድ ወደ ቀይ ባህር መመለስና ሌሎች ግዙፍ የአሜሪካ የጦር መርከቦች በመካከለኛው ምስራቅ መሰባሰብ ቀጠናው ካለበት እጅግ ተለዋዋጭ የፖለቲካ ትኩሳት አንጻር ትልቅ ትርጉም ያለው ክስተት ነው። ይህ እንቅስቃሴ አሜሪካ በቀጠናው ያለውን ወታደራዊ የበላይነት ለማረጋገጥና የኃይል ሚዛኑን ለመጠበቅ የወሰደችው ስትራቴጂ እርምጃ ተደርጎ ሊወሰድ ይችላል። በተለይም የፎርድ መርከብ ከጥገና በኋላ ወደ ስራ መመለሱና የቆይታ ጊዜ ክብረ ወሰኑን መስበሩ ዋሽንግተን ለቀጠናው የሰጠችውን ከፍተኛ ትኩረትና በባህር ላይ ያላትን የረጅም ጊዜ ዝግጁነት የሚያሳይ ነው። ከወታደራዊ ስትራቴጂ አንጻር 3 አውሮፕላን ተሸካሚ መርከቦች ጀራር ፎርድ፣ አብርሃም ሊንከን እና ጆርጅ ደብሊው ቡሽ በአንድ ቀጠና ወይም በተቀራራቢ ርቀት ላይ መገኘታቸው ካሪየር ስትራይክ ግሩፕ ከሚባለው መደበኛ ስምሪት በላይ የሆነ ትርጉም አለው። ይህ መሰባሰብ በታሪክ የታየው እንደ ገልፍ ጦርነት ባሉ ከፍተኛ ግጭቶች ወቅት ብቻ ነው። አሁን ያለው ሁኔታ ግን በዋናነት የመከላከያ ስልት ላይ ያተኮረ ይመስላል። አሜሪካ ይህንን ግዙፍ ኃይል በማሰለፍ በኢራን የሚደገፉ ኃይሎችና ሌሎች ቀጠናዊ ተዋናዮችን ግጭቱን ወደ ሰፊ የክልላዊ ጦርነት እንዳይቀይሩት ለማስጠንቀቅ እየተጠቀመችበት ነው። በተለይም የቀይ ባህር መስመር ለዓለም አቀፍ ንግድና ለነዳጅ ዝውውር ያለው ወሳኝነት የመርከቦችን ስምሪት ኢኮኖሚያዊ ፋይዳ ከፍ ያደርገዋል። በባቢል መንደርና በሲዩዝ ካናል በኩል የሚደረገውን የንግድ እንቅስቃሴ ከማንኛውም ጥቃት ለመጠበቅ የአሜሪካና አጋሮቿ የባህር ላይ ጥበቃቸውን ማጠናከራቸው የግድ ሆኗል። ይሁን እንጂ የዚህ አይነቱ ግዙፍ ወታደራዊ ክምችት በአንድ በኩል መረጋጋትን ለማምጣት የታለመ ቢሆንም በሌላ በኩል ደግሞ ተቃራኒ ኃይሎች ወደ መከላከልና ዝግጁነት እንዲገቡ በማድረግ በቀጠናው ያለውን ፍጥጫ ወደ ከፍተኛ ደረጃ ሊያሸጋግረው እንደሚችል ስጋቶች አሉ። በተጨማሪም መርከቧ በልብስ ማጠቢያ ክፍል ውስጥ በደረሰ የእሳት አደጋ ለጥገና መቆየት የሚገለጸው መረጃ እንደ ጀራር ፎርድ ያሉ እጅግ ዘመናዊና ውስብስብ ቴክኖሎጂ የታጠቁ መርከቦች ጥቃቅን የሚመስሉ የአሰራር ግድፈቶች እንኳን በስራቸው ላይ ከፍተኛ ማስተጓጎል ሊፈጥር እንደሚችል ያሳያል። ይህ በራሱ በወታደራዊ ዝግጁነት ላይ የሚኖረው ተጽዕኖ ቀላል ባይሆንም መርከቧ አሁን ወደ ባህር መመለሷ አሜሪካ በቴክኖሎጂው ረገድ ያጋጠማትን ፈተና ቀርፋ ወደ ቀድሞ ጥንካሬዋ መመለሷን ለተቀናቃኞቿ የምታሳይበት መንገድ ነው። በአጠቃላይ የእነዚህ የጦር መሳሪያዎች ስብስብ የመካከለኛው ምስራቅን ጂኦፖለቲካዊ መልክዓ ምድርን የሚቀይርና በቀጣይ ለሚወሰዱ ዲፕሎማሲም ሆነ ወታደራዊ እርምጃዎች እንደ ትልቅ የጀርባ አጥንት የሚያገለግል ነው ተብሏል። በመካከለኛው ምስራቅ ያለው ወቅታዊ የጂኦፖለቲካ
ፖለቲካዊ ሽኩቻ በዋሽንግተንና በቴህራን መካከል ወደ ተወሳሰበ ዲፕሎማሲና የኃይል ሚዛን ፍጥጫ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ የኢራንን ጉዳይ እልባት እያገኘ እንደሆነና ከስምምነት ለመድረስ የሚያግዱ ነጥቦች እንደሌሉ በመግለጽ ጉዳዩን ቀለል አድርገው ለማሳየት ቢሞክሩም ከኢራን በኩል የሚመጣው ምላሽ ግን የነገሩን ጥልቀትና አሳሳቢነት ያመላክታል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ጋሊባፍ የትራምፕ ንግግር ሐሰት ሲሉ ማጣጣላቸው በሁለቱ ሀገራት መካከል ያለውን አለመተማመን አሁንም ከፍተኛ ደረጃ ላይ መሆኑን የሚያሳይ ነው። በተለይም አሜሪካ በኢራን የንግድ ወደቦች ላይ የጣለችው እገዳ ካልተነሳ የሆርሙዝ ወንዝ በቋሚነት ክፍት የማድረግ ፍላጎት እንደሌላቸው መግለጻቸው ኢራን ዓለም አቀፍ የነዳጅ ንግድ መተላለፊያ የሆነውን ይህንን ስትራቴጂካዊ መስመር እንደ ዋነኛ የፖለቲካ መጫወቻ ካርድ የተጠቀመችበት መሆኑን ያረጋግጣል። ይህ የሆርሙዝ ወንዝ ጉዳይ በአሁኑ ሰዓት እጅግ አሻሚ በሆነ ሁኔታ ላይ ይገኛል። ምንም እንኳን ለሲቪል ንግድ መርከቦች ክፍት መሆኑ ቢነገርም ኢራን ግን የራሷን የቁጥጥር ስልት ዘርግታለች። መርከቦች ከኢራን ጋር አስቀድመው ቅንጅት እንዲፈጥሩና በአብዮታዊ ጋርድ IRGC በተቀረጸው አዲስና ወደ ኢራን የባህር ዳርቻ በተጠጋ መስመር እንዲጓዙ መገደዳቸው ቴህራን በወንዙ ላይ ያላትን ወታደራዊ የበላይነት ለማሳየት የምታደርገው ጥረት ነው። የአዲስ መስመር መርከቦችን ለኢራን የቅርብ ክትትልና ቁጥጥር የሚያጋልጥ በመሆኑ በተለይም ከአሜሪካና ከምዕራባውያን ጋር ግንኙነት ላላቸው መርከቦች ከፍተኛ ስጋት ይፈጥራል። በተጨማሪም የዚህ መስመር ክፍት መሆን በሊባኖስ ካለው የተኩስ አቁም ሁኔታ ጋር መያያዙና ጥቂት ቀናት ብቻ መቅረታቸው አካባቢ በማንኛውም ሰዓት ወደ አዲስ ውጥረት ሊመለስ እንደሚችል ይጠቁማል። ስለዚህ ጉዳይ የንግድ መስመር የመከፈት ብቻ ሳይሆን ኢራን በአሜሪካ ያላትን የድርድር አቅም ለማጠናከር የምትጠቀምበትና በቀጣይ በሚደረጉ ስምምነቶች ላይ የተሻለ ውጤት ለማግኘት የምታደርገው ጥረት ተደርጎ ሊወሰድ ይችላል። በሌላ በኩል በፕሬዝዳንት ዶናልድ ትራምፕና በኢራን መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነት ሮብ ዕለት ሊያበቃ ጥቂት ቀናት ሲቀሩት ዓለም አቀፉ ማህበረሰብ በቀጠናው ዳግም መጠነ ሰፊ ጦርነት ሊቀሰቅስ ይችላል በሚል በከፍተኛ ስጋት ውስጥ ይገኛል። ፕሬዝዳንት ትራምፕ ዛሬ በሰጡት ይፋዊ መግለጫ ኢራን እስከ ሮብ ድረስ አሜሪካ ያቀረበችውን ጥብቅ የኒውክሌር መስፈርቶች ካልተቀበለች የተኩስ አቁም እንደማያራዝሙና ዳግም ቦምብ መጣል እንጀምራለን በማለት እጅግ ጠንካራ ማስጠንቀቂያ አስተላልፈዋል። ይህ ንግግር ቀደም ሲል በፓኪስታን አደራዳሪነት የተገኘውን አንጻራዊ ሰላም ጥያቄ ውስጥ የከተተ ሲሆን ዋይት ሃውስ የኢራን የኒውክሌር አቅም ሙሉ በሙሉ ለማክሰም የያዘውን ጽኑ አቋም የሚያሳይ ነው። በተለይም ፕሬዝዳንቱ የባህር ላይ እገዳውን ይቀጥላል ማለታቸው ምንም እንኳን ኢራን ወሳኙን የሆርሙዝ የንግድ መስመር ክፍት ማድረጓ ብታሳውቅም አሜሪካ የኢራን ኢኮኖሚ አንቆ የያዘውን ወታደራዊ ከበባ ለማላላት ፍላጎት እንደሌላት ያሳያል። ትራምፕ ኢራን በሁሉም ነጥቦች ላይ መስማማቷን ቢናገሩም ከቴህራን በኩል የሚወጡ መረጃዎች ግን የዩራኒየም ክምችትን አሳልፎ ከመስጠት ጋር በተያያዘ ጥብቅ ተቃውሞ እንዳላት ይጠቁማል። ይህም የዲፕሎማሲ ሂደት በከፍተኛ ውጥረት ውስጥ መሆኑን ያረጋግጣል። ይህ ወታደራዊና ፖለቲካዊ ፍጥጫ በቀጥታ ከዓለም አቀፉ የነዳጅ ገበያና ከቀይ ባህር አካባቢ ጸጥታ ጋር የተቆራኘ በመሆኑ በሚቀጥሉት ጥቂት ቀናት ውስጥ የሚደረጉ ድርድሮች ውድቅ ከሆኑ መላው የመካከለኛው ምስራቅ ወደማይገመት የኃይል እርምጃ ሊገባ ይችላል። አሜሪካ የኢራንን ወታደራዊ ተቋማት ኢላማ ያደረገ የአየር ጥቃት ለመጀመር ዝግጁ መሆኗን መግለጿ የኢራን ባለስልጣናት ለከባድ ውሳኔ የዳረገ ሲሆን የዓለም ኃያላን መንግስታትም የሁለቱ ሀገራት ፍጥጫ ወደ ለየለት የክልላዊ ጦርነት እንዳያመራ በከፍተኛ ጥንቃቄ የተከታተሉት ይገኛሉ። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።